ኦሪት ዘፍጥረት ምዕራፍ 2 ሰማይና ምድር ዓለማቸውም ሁሉ ተፈጸሙ። እግዚአብሔርም የሠራውን ሥራ በስድስተኛው ቀን ፈጸመ። እግዚአብሔርም በሰባተኛው ቀን ከሠራው ሥራ ሁሉ አረፈ። እግዚአብሔር ሰባተኛዋን ቀን ባረካት ቀደሳትም፣ ሊፈጥረው ከጀመረው ሥራ ሁሉ በእርሷ አርፏልና። እግዚአብሔር አምላክ ሰማይና ምድርን በፈጠረበት ቀን በተፈጠሩ ጊዜ የሰማይና የምድር ፍጥረት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ከመኖሩ በፊት፣ የሜዳም ቡቃያ ሁሉ ከመብቀሉ በፊት፣ አዳምም ከመፈጠሩ በፊት እግዚአብሔር አምላክ በምድር ላይ አላዘነበም ነበር፣ ምድርንም የሚሰራባት ሰው አልነበረም። ነገር ግን የውሃ ምንጭ ከምድር ይወጣ ነበር፣ የምድርንም ፊት ሁሉ ያጠጣ ነበር። እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው፣ በፊቱም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በኤዶም በስተምስራቅ ገነትን ተከለ፣ የፈጠረውንም ሰው በዛ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ደግሞ በምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያሳየውን የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤዶም ይወጣ ነበር። ከዛም ለአራት ማዕዘን ይከፈል ነበር። የአንደኛው ወንዝ ስም ኤፌሶን ነው። እርሱም ወርቅ የሚገኝበት የኤውላጥ ምድርን ይከባል። የዚያችም ምድር ወርቅ ጥሩ ነው። በዚያም የሚያበራ ዕንቁና የሚያብረቀርቅ ዕንቁ አለ። የሁለተኛውም ወንዝ ስም ጊዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። የሦስተኛውም ወንዝ ስም ጤግሮስ ነው። እርሱም በአሦር ላይ የሚሄድ ነው። የአራተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤዶም ገነት አኖረው። እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ፣ ነገር ግን መልካምና ክፉውን ከሚያሳየውና ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚረዳውን ጓደኛ እንፍጠርለት እንጂ። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ደግሞ ከምድር ፈጠረ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ላይ እንቅልፍ አመጣ፣ አንቀላፋም። ከጎኑም አጥንቶች አንድ አጥንትን ወስዶ ስፍራውን በሥጋ መላው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። ያን ጊዜም አዳም አለ፣ ይህች አጥንትሽ ከአጥንቴ ናት፣ ሥጋሽም ከሥጋዬ ናት፣ ከእርሷ ከባሏ ተገኝታለችና ሚስት ትሁነኝ። ስለዚህ ሰው አባቱንና እናቱን ይተዋል፣ ሚስቱንም ይከተላል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱም ራቆታቸውን ነበሩ፣ አይተፋፈሩም ነበር።